ሰላም አለይኩም ቤተሰብ እንዴት ናችሁ? ሰላማችሁ ብዙ በያላችሁበት። እንግዲህ ዛሬ ማሳያችሁ ብሎጌ ምንድነው ሐሙስ የገዛኋትን ዶሮ አርደን ወጥ እየሰራሁ ነው። የወለደች ልንጠይቅ ልንሄድ ነው ማለት ነው። ባህል ሆኖብን ነው እንጂ እንደኔ አሁን የሰራነው ነው ወስደን ነው የምንሄደው። አንድ ምን ሁለት ምን ሆን ምን ሄደው አብረን በልተን ከቤት ያለው ቤተሰብ ተሰብስቦ በልተን በአንድ ቀን የምታልቅ ነገር ናት። እንደኔ ግን የሚጠቅማት ለወለደችው የሚጠቅማት ነገር ምንድነው? ማነው ስሙ ለሷም ይሆን ለልጁ ዳይፐር፣ ሶፍት ማቀፊያ፣ ጨርቅ፣ ልብስ ምናምን እንደዚህ አይነት ነገር ይዘን ሄደን ብንጠይቃት የተሻለ ነው ብዬ አስባለሁኝ። የሚጠይቅ ሰው ደግሞ እዚህ ሀገር ውስጥ ያለ ብቻ ሳይሆን አሁን ብዙዎቻችን ውጭ ያሉት እህቶቻቸው የሚወልዱ አሉ፣ ወንድሞቻቸው ሚስቶቻቸው የሚወልዱ አሉ። እነሱን አሁን ሰርፕራይዝ ማድረግ ይቻላል። ኖርማል ነው። እንዲህ አይነት ነገሮችን ገዝታችሁ ለሰው ወክላችሁ ያንን ሰው ስጥልኝ ብላችሁ ሰርፕራይዝ ማድረግ ትችላላችሁ። ከፈልጋችሁም ደግሞ እኔ ያለው አድርጌልን እንደዚህ ቦታ እዚህ ቦታ ላይ ለከሌ ስጭልን ምናምን ትሉ ግዴታ ለወለድ አይደለም ለታመመ ለዚህ ደካማ ቤተሰብ ላላችሁ ምናምን ሁልጊዜ ገበያ ለመሄድ የሚቸገሩ ካሉ በተለይ ብር በንግድ ባንክ ለማውጣት አሁን ቢሰጡም አንድ ሺህ ነው ያለበለዚያ ትራንስፈር ነው የሚሉት፣ አይሰጡም። ብር የለም ነው የሚሉት እና ስንት ሀገር አቆራርጦ እየመጡ ብርም ሊያገኙ ይችላሉ። የቤት አስቤዛ ግዝት አድርጋችሁ ሰርፕራይዝ እንደዚህ ብታደርጓቸው ደስ ይሏቸዋል ብዬ አስባለሁ ማለት ነው። እና ይሄን ነገር አስባችሁ የምትፈልጉ ካላችሁ ኮሜንት ላይ ቁጥር ያስቀምጥላችኋለሁ፣ ጻፉልኝ። ሰርፕራይዝ አደርግላችኋለሁ፣ እሰጥላችኋለሁ። እዚህ ከሀገር ውስጥ መርሳ ውስጥ ላላችሁ ቤተሰብ ማለት ነው። ያው ከመርሳ ወጥቼ ልመር ስለማልችል ነው። እና ዛሬ ውሎ በቃ የዶሮ መስራትና ቤተሰብ ቤት የወለደች መጠየቅ ነው። እንግዲህ አብረን እንየው። ነጭ ሽንኩርት፣ ይሄ ደግሞ አንድ ክፍ እንዴት አለይ አይ ውሃ ጨምሬ እንግዲህ ትንሽ አብስዬዋለሁ። ያው ዘይት ይጨመራል። ቀያጠኩ ነበር ቀይን ማጠኩኝ ቁርስ ብለበት አንቺ ነኝ ተመለሽ። አዩ ዝንጅብሉ ማለት ነው። ሁልጊዜ ፍሬሽ ስለማይገኝ ገበያ ካልሄዱ ወይኔ ውሃ ጥቤው እንትን ብሏል። እንደዚህ እንዲያለ ፍሬዘር ውስጥ አስገባዋለሁ። ከዛ ግምድ ሲልልኝ በመፈቀፈቂያ ፈቀፈቀዋለሁ። ይሄንም እንደዚህ ወጥፋለሁ ማለት ነው። ሽንኩርት ተበላሽታለኝ። ከዛ እነዚህን እቀጠቅጣለሁ ይሄን እስከሚቁላላ ድረስ። ዘይት እንጨምራል ምናምን። ማሻአላ መሬቱ ረጥቦ ወያችሁት። ማሻአላ ያስገባኝ ነው ቪዲዮ ጠገብ ብሎ ጥሎልናል። አዳሩን አልሐምዱሊላህ ነው። ዘይት ልጨምር ነው የጀማ። ኦ ማይ ጋድ አሁን ደረቀ። ዘይቱ ወጥቷል። ይበቃ ዘይት ሲበዛም የቀጠቀጥሽልኝ ነው እንደ ሰሞ ማሻአላ ዘይቱ በሰለ፣ ሽንኩርቱ በሰለ። አሁን በርበሬ ልጨምር ነው። ቢስሚላህ ደግሞ እያየሁት እንዳላበዛበት ይላል አይልም። እናንተ አስተያየት ሰጡት። በርበሬ ይላል አይልም። ትንሽ እየጠባ አድርግበት ትንሽ ከዛም ይፈጫል።
እንግዲህ ስራው ምንድነው? ማሸት ነው። መቆም የለም ማሸት። ውሃ ጠብ እያደረጉ ማሸት ነው። ውሃ እንገናኝ። አሁን እንደዚህ እያሸሁ ነው። አሁን ምን አደርጋለሁ መሰላችሁ? እንጨቱን ደግፌበት ቆያን እንትን እንዲያወድቅ ዶሮዬን እጨምራለሁ እዚህ ማለት ነው። ጠብቁኝ ባይ ስለማይመቸኝ ነው። ጨመር እያረኩ እንግዲህ እያሸሁ ውሃ ጠብ እያረኩ እያሸሁ አበስላታለሁ ማለት ነው። እሺ ጠብቁኝ። ውሃ ልጨምር ነው። ትንሽ ሊይዝብኝ ነው። ኢትዮጵያና እንጨት ጭስ መላቀቂያ የለውም። ታያችሁ ሊጡ አለቀ። ማሻአላ እንጀራው ይሄን ይመስላል። ይሄ እንትን ብሎ ነው እናቴ ያስመጋገረው እንጀራው ነው የወጣው። አስፈተሻል እንጀራው ይሄን ይመስላል። በጃልነካውም ምክንያቱም ዘመድ የሚታይበት እንጀራ ስለሆነ እንዳይበላሽ ማለት ነው። እና ሊጡ አብቅቷል ነው የሚባለው። እሳቱም እየለቀ እንጀራው እንጂ የሚባለው በዚህ አንተ ባታባይ እየተከደነ ነው የሚሰፋው፣ እየተከደነ ነው። እሺ አሁን ወደ እንትን ይልምጣል። እሱ ራሱ ከፍቼው ነው የመጣሁት። ድሮ ይወር ማማሰያው ራሱ ያቻክላል። በቁመት ሄደ ቁሜ ለማማሰል ማለት ነው። ማሻአላ አሁን ትንሽ ውሃ ወራድ ያርግበትና ደግሞ ቆይታ ማስረዋለሁ። ተሰፋ ብቅቷል። ፀሐይ ሆኖ ውጪ ቤት ውስጥ ገብቻለሁ ማለት ነው። እዩት ይሄን ይመስላል። ማሻአላ አለሽታው ማሻአላ። ወደዚህ እናደርገዋለን። ወደ ወጠቃው አድርገን እንጀራን በቦምቢል አድርገን እንሄዳለን ማለት ነው። እንደው ደግሞ በዚህ መልኩ አራት ጥፍ ተደርጎ ይደረጋል እንደዚህ። ከዛ በዲያ እንትን በምን ሽፍንፍን ይደረጋል ማለት ነው። በቃ እንዲሁ ይከዳል። ማን ረባሽ ነው ወዲህ በጣውላችን እንደዚህ ብሎ ዛሬ ዙረት ነው። ዛሬ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ ዝናቡ ሲጥል እንዴት ሁሉ ነገር ያምራል። እዩ ቀጠሮ ራሱ እንዴት አብሮ ጽድት አለ። ማሻአላህ አቤት እንኳን ስታምር አይ ጽድት አለች። መሬቱ ማሻአላህ ጠግቧል። ቲማቲሙ መቁላት ጀመረ። ናናውም እንደገና መልሶ ማፍራት ጀመረ። ዶሮቱን ሸጥኳት መጨረሻ ያቆምለት ነው። እንደገና መብቀል ጀመረ። እየጫረ ነበር የግዴለዩ አይደርቄው አያችሁት? አይደርቄ ማለት አይደርቄ ነው። እዚህ እየቆረጥንላት እያደረ እያደገ አሁን እነዚህ አሁን ያርጋሉ ይበዛሉ። የቃሪያውም ራሱ ውሃ በመያዝ ጀመረ። እዩ መሬቱ ራሱ ማሻአላ ጥግብ ብሏል። ጁማዓ ለቅዳሜ ማለት ነው። ዛሬ አዳር 9 ሰዓት ላይ እንደው ሰማው እንደው ብርገጥ ሲል ተራራው ዱስ በቃ እንዴት ያለ ነው መሰለኝ። እንደ ቢሊን ግጫለሁኝ ሲያጉረመርም በጣም ከበል ነበር። አልহামዱሊላህ አልহামዱሊላህ ነው። ሁሉ ነገሩ አመረ። በቃ እንኳን ቀጣሉ ሰው አመረበት። ማሽላይም ወልዷል። አይቻት ወልዷል። ማዋቃቱና ማቆረጣው እንዲመጡ ብቻዬን ስለማልችል
ይሄው ቃሪያው ሀቡ ምናምኑ ሸንኮሩ እስካሁን ያድግ ነበር። እኔ ችላ ቤተቸው ነው እንጂ በከታተለው ሀባቡን እንደዚህ ዶሮዎቹን መንጀራው ሲያደርቁብኝ ተናድጄ ተውኩት። መንከባከቡት ግን አንዲት ይሄ ይቺ እንቻለን እንበላታለን። አሁን ይበቃዋል አይበቃውም? እኔ በምን ለወቅ መሰልና ለምሳሉን እስኪ ነገሩ እንጨት እኮ ደርቋል። በቃ ጫፉ ያለችው ላይ የቀረው በቃ ቆርጣታለሁ። ይሄ ስለደረቀ ከዚህ የሚያገኘው ጥቅም አልቋል። ከፍተን ደግሞ ምን እንደመስል ውስጡን እናየዋለን ኢንሻአላህ። ላይክ ሰብስክራይብ ሼር አድርጉልኝ፣ ተባበሩኝ፣ አይዟችሁ። እንደው እናንተ ማየት ባፈልጉ ዝም ብላችሁ ሼር አድርጉልኝ ለሌላው ሰው። ያ ባያምርም